ተረጋጊ ባክሽ ተረጋጊ ምን ረጋጋለሁ ይሄን ጉዴን እያሳየኝ አንተ ሽፋው ከዚህ ራሱ ይጣላል ምንነካሽ ነግሬሻለሁ እነዚህ ደግሞ ቀመማ ቀመም ነው ያው ቢልባቸዋልሽ በቃ አስቀምጪ ጉዴ ታድዬ ያምኛው ቤቴን ጥዬለት ተሰራልኝ እኮ ሰራልኝ አንድ የሆነ ነገር ነው ባክሽ ተገተነው ተረጋጊ ሰላም ስሜ ዘሪቱ ይባላል የምኖረው እዚህ አዲስ አበባ ነው ዛሬ ወደ እናንተ ሚዲያ የመጣሁት ባለቤቴ አብርሃም እንድትሰልሉልኝ ፈልጌ ነው ከአብርሃም ጋር በፍቅር 3 አመት ቆይተናል ከዛ በኋላ ያው ወደ ትዳር በብል ባለ ሰርግ ወደ ትዳር ገብተናል ከተጋባንም ከአብርሃም ጋር ያው በትዳራችን በጥሩ ሁኔታ እግዚአብሔር ባርኮልን ለ10 አመት ያህል እስካሁን አብረን እየኖርን እሺ አብርሃምን ያው ወደ ትዳር እንድገባ ያደረገኝ ነገር በፍቅርም ጥሩ ነገር ላይ ነበርን ወደ ትዳርም ከገባን በኋላ ከአብርሃም ጋር በጥሩ ሁኔታ ነው በጥሩ ፍቅር ነው እየኖርን ያለነው በጣም ጥሩ ባል ነው ያው በትዳር ከአብርሃም ጋር 10 አመት ቆይተናል 10 አመት ማለት ደግሞ ቀላል አይደለም ጥሩ በጣም መልካም ሰው ነው ስለሱ መግለጽ የማልችለው ነገር ስለሆነ በጣም መልካም ባል ነው ጥሩ ሰው ነው አብርሃም ስራ በፊት የኮንስትራክሽን ስራ ነበር የሚሰራው አሁን ላይ ግን የኮንስትራክሽን ስራ ስለቀዘቀዘ ኦንላይን ላይ ያው አንዳንድ የኮንስትራክሽን እቃዎችን ወደ ኡራኤል እንደዚህ በቃ በስልክ እየተጠራ እየወሰደ ይሸጣል እንደዚህ አይነት ስራ ነው የሚሰራው እኔ በፊት ላይ ሬስቶራንት ነበረኝ አነስተኛ ሬስቶራንት ነበረኝ ሻይ ቡና ምናምን ውስጥ ሰራለው ብዙ ነገር እንከሳከስበት ነበር ያው ወደ ትዳር ከገባው በኋላ ወደ እርግዝናው ስገባ እርግዝናው ያው ትንሽ ከባድ ስለነበረ ያንን አቁሜ ቤት ውስጥ ገባው ወደ ቤትነት ገባው ከዛም በኋላም ያው በርግዝናም ይያለውም ብዙ እንከሳከሳለሁ ብቻ ቤት ውስጥም ሆኜ ብዙ ቁጭ አይደለም ቁጭ ብዬው እሱን መጠበቅም አይደለም ሰራለው እንከሳከሳለሁ ባገኘሁት ነገር እና እርግዝናዬም እየገፋ መጣ ያው ወደ መውለዱ አካባቢ ስቀርብ ቤተሰብ ጋር ነው የወለድኩት ቤተሰብ ጋር ታርሼ መጣው ከቤተሰብ ታርሼ ከመጣው በኋላ ያው ቤት ውስጥ መጥቼ ልጄንም ቤቴንም ትዳሬንም ስራዬንም ሁሉንም እንከሳከሳለሁ ቤት ውስጥ በቻልኩት አቅም ባተለይ ስለሆንኩኝ የዚህ ችግር የለብኝም እንግዲህ የምትመለከተው ቤት የቤተሰቦቼ ቤት ነው ቤተሰቦቼ ነበር የሚኖሩበት ቤተሰቦቼ ካረፉ በኋላ እኔና አብርሃም ከባለቤቴ ጋር ነው አብረን እየኖርንበት ያለነው ቤተሰቦቼም ካረፉ ወደ 4 አመት ሆኗቸዋል አሁን ከባለቤቴ ጋር እዚህ የምንኖረው ልጃችንም የወለደችው እዚሁ ነው እያኖርን ያለነው ስትገቡም እንዳያችሁት ያው ግቢ ውስጥ የሚከራዩ ቤቶች አሉ 1 3 4 ክፍል አለ ይሄን ያህል የኑሮ የገንዘብ ችግር የለብንም ጥሩ ኑሮ ነው እየኖርን ያለነው እሱም ያው እንቀሳቀሳል አብርሃምን ያው በጣም አምነው ነበር በጣም ወዶ ባሌ ስለሆነ በጣም አምነው ነበር ባይሆን ግን ደስ ይለኝ ነበር ባይሆን በዛም ልክ ባይሆን ደስ ይለኝ ነበር ልቻልኩበት ምክንያት ያው ከተወሰነ ጊዜ በኋላ የነበረው ቤት ውስጥ የነበረው ያለው ለውጦች እየተቀየሩ መጡ ባህሪው ሲወጣ ሲገባ የሚያሳየኝ ነገር በጣም ብዙ ነገር በቃ ይሄን ልልህ አልችልም እሱ ወጥቶ ሲመጣ ነው ያው ቤቴን ነው ምለው ትዳሬን ነው ልጄን ነው ምለው ቤት ውስጥ የጎደለውን ነገር ነው ማየው እንጂ ስለራሴ ምንም አላየው ምናልባት ራሴን ጥዬ ይሆን እንደ ቢየው ሁሉ እስከማስብ ደርሻለሁና በዚህ መሃል በቃ ያ ሊሆን ይችላል ብዬ ስላሰብኩኝ ወደ በፊት ስራዬ ለመመለስ ወሰንኩኝ ስራዬን ጀምሬ በቃ ልጄን ይዤ ትምህርት ቤት አድርሼ ወደ ስራዬ ገባለሁ ከስራዬ ወደ ቤቴ ገባለሁ ቤት ውስጥ የነበረው ነገር በቃ ተውኩት ምክንያቱም ያሊሁ በቃ በፊት የነበረው ብዙ ነገሮች እየቀዘቀዙ መጡ እየቀነሰ መጣ የሆነ ነገር ጠይቀው የማመነጫጨቅ ጥሩ መልስ አይመልስልኝም እና ይሄ ምክንያቱ ስላላወኩት ምናልባት ቤት ተቀምጬ ራሴን ስለጣልኩ ነው የሚለውን ያሰብኩት አብርሃም ላይ የተለየ ባህሪ ያየሁት ነገር ከቅርብ ጊዜ ወዲህ ይጠጣል ያጨሳል ብዙ ጊዜ ሲያጨስ ይዘዋለሁ ኪስ ውስጥ ልብሱን ለማጠብ ወይ ሆነ ነገር ስፈልግ ኮንዶም አገኛለሁ
እና ይሄ ነገር እኔ እሱን እንድጠራጠረውና ምን እያደረገ ነው ምን እየሆነ ነው ይሄ ሰው እያልኩኝ ልጁ ላይ ለልጁ የነበረው ፍቅር በጣም የተለየ አባት ነበር ያ ሁሉ ነገር እየቀነሰ መጣ እና ይሄ ነገር ወዴት ነው ብዬ አእምሮ ውስጥ መጥፎ ሐሳብ ገባብኝ ወደ እናንተ እንድመጣ ያደረገኝ ነገር ያው የሰፈር ሰው አንዳንድ ቦታ ባየኝ ቁጥር ባለቤትሽን እኮ እንደዚህ ያየ ነው ከሴት ጋር እንደዚህ አይነት ቦታ ያየ ነው ብሎ በተደጋጋሚ ከብዙ ሰው ሰማሁ ከአንድ ከሁለት ሰው ሳይሆን ከብዙ ሰው እንደዚህ አይነት ነገር ሰማለሁ እና ሲመጣ አንተ ይሄ ነገር ምንድነው ሰው እንዲያለ ነው ምንድነው ያረክ ነው ስለው እንዴ በስራ ጉዳይ ከሰው አልገናኝ በስራ ጉዳይ ከሰው ጋር በቃ መገናኘት የለብኝም እያለ መልስ ይሰጠኛል ለሊት ተነስቶ ስልክ ያወራል ስልክ ይዞ ወደ ውጪ ነው የሚሮጠው አጠገቤ ስልክ የሚያወራው ነገር የለም ምንድነው ለምን ቁጭ ብላ አታወራም ካልኩት የስራ ጉዳይ ነው ይለኛል እኔ ያው ባሌ እንግዲህ ከወለድኩኝ በኋላ እንደዚህ አይነት እንትን ያደርግብኛል ብዬ አስቤ አላውቅም ምክንያቱም የነበረን ፍቅር እናንተ በጣም የተለየ ነበር እና ከወለድኩኝ በኋላ ነው ይሄንን ሁሉ ነገር ያየው የመጣው በተለይ ከዚህ አንድ አመት እና ይሄ አመት በተለይ በጣም ከባድ ነበር የነበረው ነገር በመጨረሻም እኔ ለአብርሃም ማስተላለፍ የምፈልገው ነገር ይሄንን ነገር ያደረኩት ይሄን ነገር እንዲከታተሉ ላደርግ የቻልኩበት ምክንያት ያው ቤት ውስጥ ብዙ ነገር ሞክሬያለሁ እንደምታውቀው ብዙ ላናግርህ ሞክሬያለሁ ምንም አይነት መልስ ልትሰጠኝ አልቻልክም ከውጪ የማየው የምሰማው ነገር መጥቼ በመነግርህ በብዙ ነገር አስጠይቄያለሁ ምንም ልትረዳኝ ስላልቻልክ ይሄን ነገር የሚታየው ከሆነ ለዛ ነው ይሄንን ያደረኩት አብርሃም ንጹህ ቢሆን እኔ ከምንምና ከማንም በላይ ደስተኛ መሆነው ነኝ ምክንያቱም ውስጤ ልቤም በራሱ እንደዛ ያደርጋል ብዬ እያመንኩም አይደለም ግን የምሰማው ነገር ጥሩ ስላልሆነ እስቲ ቆይ ለምን እንደዚህ ያላደረገም ብዬ ከሆነና ምንም አይነት ነገር ካልተገኘ ስህተት ከሆነ እኔ ባለቤቴን በጣም ስለምወደው ማካስ ያለብኝ ነገሮች ሁሉ ክሼ በሰላም አብሬ መኖር ነው የምፈልገው በተቃራኒው ያው እንደ አሰብኩት ማቅጦብኝ ቢሆን ሆኖ ከተገኘ በጣም ከባድ ነው በጣም እኔ እንጃ ምክንያቱም እኔ ራሴን ልጄን አሳድጋታለሁ በጣም ከባድ ነው ምንም አይነት ነገር አይኑን ማየትም አልፈልግም ምክንያቱም ብዙ ጊዜ ተደጋጋሚ ጊዜ በራሴ ጠይቄዋለሁ እንዲያምንልኝ አልፎ ግን በዚህ ሁኔታ እኔ እሱን ካገኘው ከተገኘበት ምንም አይነት ነገር ከኔ ጋር ንክኪ እንዲኖር አልፈልግም አይኑን ማየትም አልፈልግም ይሄ ራሴ ውሳኔ ነው ልጄን በራሴ ጥሪ ምንም የገንዘብ ችግር መጀመሪያም ነገር ያለው አሳድጋታለሁ በፍርድ ቤትም ሆነ በምንም አሳድጋታለሁ ለልጄን ያላንስ ውድ ቤተሰቦች እንግዲህ ከዘሪቱ ጋር የነበረውን ቆይታ ተከታተላችኋል እንግዲህ በተወሰነ በሙሉ ያለው ነገር ከባለቤቷ ጋር የተፈጠሩትን ነገሮች እያንዳንዱን ነግራናለች እንግዲህ ከዚህ በኋላ የሚሆነው ያው አንዳንድ ዶክመንቶችን መፈረም ይኖርባታል ያው ቀጥታ ዘው ብለን አንገባም እንግዲህ ሁሉም ነገሮች ህግ ስላለው እነሱን ነገር አሟልተን ምናልባትም እቺ ሰው እንግዲህ ነገሮች ከተጀመሩ በኋላ ላቆም ልትል ስለምትችል እነዚህ ነገሮች ደግሞ በፋይል ሰድረን መያዝ ስላለብን የተለያዩ ፊርማዎች ይኖራሉ እንግዲህ እንዴት ነሽ ዘሪቱ እግዚአብሔር ይመስገን ሰላም ነው አለው ያው እንግዲህ ቃለ መጠይቅሽን ከካሜራ በስተጀርባ እኔም ስከታተለው ነበር በደንብም ከኔ ጋር አውርተናል ተነጋግረናል እኛ ጋር አምነሽ ስለመጣሽ እንግዲህ ነገሮችን ቤት ውስጥ እየተፈጠረ ያለውን ጉድ ሚስጥር ታወጣላችሁ ብላችሁ እኛ ጋር ስለመጣሽ እንግዲህ በመጀመሪያ አንቺ ላመሰግንሽ እወዳለሁ እሺ ማለት ከዛ በፊት ግን ያው አንዳንድ ነገሮችን ከኔ ጋር እናወራለን ያው መች ነው እንደዚህ አይነት ነገሮች መፈጠር የጀመሩት እንዴትስ ነው እነዚህ ነገሮች በግልሽ እንግዲህ ከቤተሰቦችም ጋር ጓደኞችሽንም ሽማግሌም ሰብስበሽ ለማነጋገር እሱን አልሞከርሽም እስኪ ጥርጣሬዎችሽንም እስቲ በደንብ ለኔ የተወሰነ ግለጭልኝና ከዛ በኋላ ምንፈርማቸው ነገሮች ፈርመን ምናደርጋቸው ነገሮች አድርገን ቀጥታ ወደ እንግዲህ ክትትላችን እንሄዳለን ይሄ ነገር የተወሰነ ጊዜ ሆኖታል ያው አብዛኛው ከወለድኩኝ በኋላ ነው ግን በይበልጥ ደግሞ እንደዚህ አይነት ነገር በደንብ በቃ እንድጠራጠረውና እንደዚህ አይነት ነገር እንድገባ ያደረገኝ አመት ምናምን ይሆናል እና ከዛ በፊትም ብዙ አስሞክሬያለሁ በቤተሰቦች አስሞክሬያለሁ በጓደኞች አስሞክሬያለሁ በሽምግልና ብዙ ሞክሬያለሁ ግን ምንም የማዳመጥ ፍላጎት የለውም ጥፋቱን የማረም አይኔ እንደዚህ ነው ወይ ከኔ ጋር ቁጭ ብሎ የማውራት ፍላጎት የለውም ሽማግሌ በመሰበሰብበትም ሰዓት በቃ ግልጽ ሆኖ እንዲያወራኝ የሚፈልገው ነገር የለም ያ ነገር ነው እኔ በቃ አሁን እናንተን ሚዲያ እንደዚህ ሲከታተል እስቲ ቆይ እዛ ሄጄ ይሄ ነገር ባቀው ለምን ለኔም ለሊናይም ረፍት ነው ትክክል ማየው ወይ የምጠራጠረው ነገር እውነትም ሆነ ውሸትም ሆነ ከሆነ ለኔ አንድ ረፍቴ ነው ትክክለኛ ነገርም ከሆነ ወይ እኔ ጋር ችግር አለ ብዬ ራሴን እንዳርም ያደርገኛልና ያ ነገር ስለሆነብኝ ነውና ብዙ አስሞክሬያለሁ ሽምግልና ምናምን ባልከው በጣም ብዙ ሄጃለሁ በቃ በጣም ብዙ ሄጃለሁ
እንደው እንደዚህ አይነት ነገሮች ከዚህ በፊት አጋጥሟችሁ ያውቁ ነበር? ምናልባትም ያው በትዳር ከ10 ዓመት በላይ ወደ 11 ዓመት አብራችሁ ቆይታችኋል፣ ልጅም ወልዳችኋል። እንግዲህ በጣም ቆንጆ ልጅ ናቸው የወለደች፣ ፎቶዋን አሳይተሽኛልና ይሄ ነገር ከመፈጠሩ በፊት እናንተ በፍቅር እንግዲህ ከትዳር ከመግባታችሁ በፊት እንደዚህ አይነት ነገር እሱ ላይ ተመልክተሽበት ታውቂ ነበር? ኧረ አላውቅም። ምንም አይነት ይሄ እንደዚህ የመልከስከስ የመማገጥ አንቺ ላይ የመደረብ ሴት እንደዚህ አይነት ታምሮች አላውቅበትም። 3 ዓመት እንዳልኩ በፍቅር አብረን ኖረናል። በጣም ጥሩ ነው። በቃ ልገልጸው ከምችለው በላይ ነው። 10 ዓመት በትዳር ቀላል አይደለም። ከዛ በፊትም በቃ ጥሩ ነው። በቃ እኔና እሱ ትዳር እኔ እንጃ በጣም ለራሴ ራሱ እውነት እኔ ነኝ ይሄን ህይወት እየኖርኩ ብዬ ማመን እስከሚያቅተኝ ነው የኔና የሱ ፍቅር የነበረውና በቃ ከወለድኩኝ በኋላ ነው ብዙ ነገሮች የተበላሻሹት። እንደው በግልሽ ከዚህ ሴት ጋር ይጠረጥራል ከዚህ ሴት ጋር እየሆነ ነው ብለሽ የምትገምቻት ሴት አለች? ለኛ ይረዳናል። ከሷ እንድንጀምር ክትትላችን የምታስቢያት ሴት አለች? የለም የማስበው ሰው የለም። እንደው ከማታውቂው ሰው ጋር እንደዚሁ በቃ ካገኘው ሰው ጋር ክለብ ምናምን ቦታ ከሄደ ከነዚህ አይነት ሰው ጋር ይሆናል ብለሽ ነው እያሰብሻለሽ? ምክንያቱም ያው እኔ ወጣ ስለው እንዳልኩ ስራ ጀምሬያለሁ። ሰው ባገኘኝ የሰፈር ሰው ባልሽን እኮ እንደዚህ ያየ ነው፣ ባልሽን እኮ እንደዚህ አይነት ቦታ ያየ ነው። ያ ደግሞ በጣም ከባድ ነገር ነው። ምክንያቱም እኔ የማውቀው ነገር ሆኖ ቤት ውስጥ ከኔ ጋር የሚያወራ ቢሆን አይ እሱ ከስራ ባልደረቦቹ ነው ብዬ ነው የምወስደው። ግን ከኔ ጋር የሚያወራው ነገር ስለሌለ ለእኔ ራሱ ውስጤ ጥርጣሬ እየጫረብኝ መጣ። የማየውን ነገር በምጠይቀው ሰዓት መልስ አይሰጠኝም። ቢሰጠኝ ይመልስልኝ ቁጭ ብሎ በግልጽ ቢያወራኝ ያ ነገር እየተፈታ ይሄዳል። ግን የሚመልስልኝ ነገር የለም። ዛሬ ሰምቼ ነገ ምስወጣ ደግሞ ሌላ ሰማለሁ። አንተ ይሄ ነገር ምንድነው? ለልጃችን ጥሩ ነው ወይ? ምንድነው? ምን እያረክ ነው? ወዴት እየሄድክ ነው ስለው በቃ ያመነጫጭቀ ምናምን ነው የሚወጣውና ከዚህ አንፃር ነው ብዙ ጥርጣሬዎች እንዳያረገኝ እንጂ እኔ ባይኔ እንዲህ ነው ብያየሁት ነገር የለም። ይገባኛል። እንግዲህ ያው እኛ ጋር እንዲመተሻል እኛ ጋር ደግሞ የሚመጡትን ሰዎች በቻለው አቅም እኛ የማንም ቤተሰብ የማንም ትዳር እንዲበተን አንፈልግም። በቻለው አቅም የሚስተካከለው ነገር በሙሉ ተስተካክሎ እናንተ ደግሞ ፍሬም አይታችኋል፣ ዘርም አለና ያቺም ሴት እንግዲህ ካላባት ወይ ካለ እናት እንድታድግ አንፈልግም። ተረዳሽ? ይሄንን ነገር ከመንገድ ውስጥ አስገብተን እንዴት ነው አሁን እኛ ስንፈትነው መቼም ሁለት ነገር ነው ያለው፣ ወይ ያልፋል ወይ ይወድቃል። አንቺ እንደው አያድርገውና ቢወድቅ እንደው ይቅርታ አድርገሽለት የመቀጠል ሐሳብ አለሽ ወይስ ሙሉ ለሙሉ ቆርጠሽ ልጅሽን እያሳደግሽ ከሱ ጋር የሚገባውን እንግዲህ ከፍርድ ቤት የሚመጣውን ተቆራጭ የተቀበልሽ ለመኖር ነው ያሰብሽው? እኔ ይሄ ነገር እውነት ሆኖ ከተገኘ በጭራሽ ተመልሼ አብሬ የመኖር ዓላማ የለኝም። ምክንያቱም ይሄ ነገር ሳይሆን እዚህ ደረጃ ሳይወጣ ነገሮች ወደ አላስፈላጊ ቦታ ከመሄዳቸው በፊት ብዙ ሞክሬያለሁ። እኔና እሱ ቁጭ ብለን ተነጋግረን በስህተት የሆነ ልንፈታው የምንችለው ጉዳይ ባለ ሰዓት ብዙ ሞክሬያለሁ። ያንን ነገር ሁሉ በቃ ባላስፈላጊ መልስ ነው ያለፈውና አሁን ላይ ይሄ ነገር እውነት ሆኖ ከተገኘ በጭራሽ የኛ ጸሎት እንግዲህ ይሄ ነገር እውነት ሆኖ ባይገኝ ባይነን። ምክንያቱም የማንም ሰው ቤት ሲፈርስ እንግዲህ እናንተ ፈረሳችሁ ማለት በእናንተ በኩል ያሉት ቤተሰቦች በአንቺም በሱም ያሉ ቤተሰብ ነው እንግዲህ የሚለያዩት የሚበታተነውና ያው ትዳር ሲፈርስ ቤተሰብ ሲፈርስ ነው ሀገርም የሚፈርሰው። ይሄ ነገር ባይሆን ደስተኞች ነን እኛ እንግዲህ የምናገኘው ነገር በሙሉ መረጃዎች ያው አሁን ላይ እንግዲህ ይሄ ቤትሽ ነው መኖሪያ ቤትሽ ነው። የት ሄዱ ነው አሁን እሱ? አሁን ያው ስራ ነኝ ብሎ ወጥቷል። ያው አብዛኛውን ጊዜ ስራ ነኝ ይላል፣ ግን ቀን ተኝቶ ነው የሚለው። ምክንያቱም እኔ እንዳልኩ ነገሮች ከተበላሻሹ በኋላ ወደ ስራ ጀምሬያለሁ። ስራው በመጣበት ሰዓት ቤት ውስጥ የማየው ጠረኖች በቃ እሱ ላይ የማያቸው ነገሮች የሆነ ሴት አስገብቶ እንደሚያስወጣ ነገር ነው ውስጤ የሚነግረኝና ይሄ ነገር ምንድነው ስለው በቃ አንቺ ምንድነው ሁሌ እንደዚህ ነው የምታስቢው ምናምን ብሎ እያመነጫጨቀ ይወጣል። ከምን የተነሳ አንቺ እንደዚህ ልጠረጠር ይቻልሽ? ቤት ውስጥ ሴት ያስገባል የሚለውን ጎረቤት ነግሮሽ ነው? በአይንሽ አይተሽ ነው? እንዴት ነው ይሄንን ነገር ልጠረጠር? ያው ቤትን ታውቀዋለህ እኮ ሊኖርክበት ረጅም ዓመት በትዳር ኖረሃል። ቤትክ ነው ስትወጣ ምን አይነት ነው በደንብ ታውቀዋለህ። ቤትህ ነውና ባልክ የሚጠቀሙ ሁሉ ነገር በደንብ ነው የምታውቀው። ይሄ ነው ብዬ የምነግርህ ነገር የለም። ግን እኔ ስወጣ ቤቴ ነው አስቀምጫቸው የወጣኋቸው ብዙ ነገሮች ተቀይረው ነው ስቲል ስገባ ከውጪ የሆነ ጠረን ቅርብ የሆነኝ ነገር ስሜት ያለው ሽቶ ነው የሚሸተኝ ብዙ ነገሮች እና ይሄ ነገር ምንድነው በቃ ውስጤ ያ ነገር ጥርጣሬው እንዲሰፋ ሆነብኝ ጭራሽ የበለጠ እና ተኝቶ በሚውልበት አለም በስራ ማትሄደው በቃ ምናምን እያለ የሚመልሰው መልስ ሁሉ ጥሩ አይደለም። እኔ ያው እንዳልኩ 3 ተከራይ አለ ግቢ ውስጥ። ከ3ቱ 2 ወንድ ናቸው፣ አንዷ ሴት ተከራይ ነች እና በጣም እንቀራረባለን። በቃ ግራ ሲገባኝ እንደውም እሷን እስቲ እኔ ያው ውዬ ስለምመጣ ቀን እስቲ የሚገባ የሚወጣውን እስቲ ታይልኛለሽ እላታለሁ። ነግሬያት እወጣለሁ። ስመጣም ትጠይቀኝም ያው ማንም እንደሌለ ነው የምትነግረኝ። ማንም አልገባም ነው የምትለኝ። ግን እኔ ስገባ ቤቴ የሚሸተኝ ያለው ነገር ጥሩ ስሜት አይሰጠኝም። ለዛ ነው የሚሸትሽ የተለየ ጠረን አለ። ምናልባት ጓደኞች መተው ቢሆን
አይ እንደዛ ቢሆን አውቃለሁ። ምክንያቱም እንደገና ንገሪኝ ብያታለሁ። ሰው መጥቶ ነው ትለኛለች። እሷ ያው ነርስ ነች። የሆነ ሰዓት ላይ ትገባለች እና ትነግረኝ ነበረ። ወይ ደግሞ ወንዶች ከሆኑ ደግሞ እሱም ዝም አይልም በእርግጠኝነት ይነግርሻል፣ ያጫውትሻል። ያለው የሆነ ነገር ታያለህ ቤት ውስጥ እኮ ማለት የተደበቀ ነገር ካልሆነ ግልጽ የሆነ ሰው ከመጣ ወይ ስላንተ ያስባል ወይ የሆነ ነገር ምልክት የሆነ ነገር ታያለህ። ወይ እኔ ባለሁበት ሰዓት ይመጣል፣ አለዛ ደግሞ ጓደኞቼ መጥተው ነበር ይላል እሱ። እንደው የመጨረሻ ጊዜ እኛ ጋር እንድትመጪ ያስቆረጠሽ ነገር እና በሱም ላይ ተስፋ እንድታጭ ያው ተስፋ አላጣሽም ያሉት ነገሮች እንዳሉ በሙሉ ሆኖ ግን ሙሉ ለሙሉ እንግዲህ ልብሽን አምነሽው ጥርጣሬ ውስጥ እንድትገቢ ያደረገሽ ምክንያት ምንድን ነው? እኔ እንደዛ ያደረገኝ ምክንያት ያው እንዳልኩት ስገባ የማየው ነገር ተደጋጋሚ ጊዜ ደግሞ ቤት ውስጥ ኮንዶም አገኛለሁ። ኮንዶም ማለት የምን ኮንዶም አገኛለሁ። ያው መጀመሪያም እንደገለጽኩልህ ኪስ ውስጥ ምንም እንደማገኘው ቤት ውስጥም ስገባ ደግሞ አንዳንዴ ኮንዶም አገኛለሁ። ያ ደግሞ እኔ እና እሱ ባለትዳር ነን። ከትዳርም አልፎ ልጅ አለን። ኮንዶም ምን ያደርጋል ቤት ውስጥ? ትክክል፣ በጣም ትክክል። ያ ነገር በቃ ውስጤ ጭራሹን እንደውም እርግጠኛ እንደሆነ ሊያደርገኛል አንዳንዴ። ከዛ ደግሞ ተመልሼ ይሄ ነገር ባልሆነ እላለሁ። እንዴት ነው እሱን ስጠይቂ ምንድነው ምላሹ? ማለት እንግዲህ ባለትዳር ቤት ውስጥ በተአምር ኮንዶም ሊገኝ አይችልም። ያው የሁለታችሁ እንግዲህ የጤና እክል ከሌለ በሐኪም የተደረገ ነገር ካልሆነ እንግዲህ ሁለታችሁ የምታውቁት ነገር ነው የሚሆነውና አንቺ የማታውቂው ኮንዶም እንዴት እዛ ቤት ውስጥ ሊገባ ቻለ? እሱን ስጠይቂ ምላሹ ምንድነው? አይ እኔ ይሄንን አልጠየኩትም። ምክንያቱም ምን ብዬ ነው የምጠይቀው? በጣም ከባድ ነገር ነው። አይ ትክክል። አሁን ብጠይቀውም እሱ የሚመልስልኝ መልስ ምን እንደሆነ ለእኔም ግልጽ ስለሆነ እኔ አልጠይቀውም። ምክንያቱም በጣም አሳፋሪ ነው። ሽማግሌ ራሱ ሰብስበህ እንዲህ ነው ብትል በጣም ከባድ ነው። ለዛ እኔ ምንም አላልኩትም። በቃ ውስጤ ይዤው ነው ቀጥታ ወደ እናንተ ጋር የመጣሁት። መልካም እንግዲህ ያው ያሉት ነገሮች በሙሉ ነግረሽኛል፣ ገልጸልሽኛል። ከዚህ በኋላ እንግዲህ የሚሄደው ሂደት ያው ቤት ውስጥ ድብቅ ካሜራ መግጠም ነው። ይሄ ብዙ ምንም የሚያቆየን ነገር የለም። ባለቤትሽም ሳይመጣ ነገሮችን ቶሎ እንከውናቸው። አንቺም ከኛ ጋር እንግዲህ ቢሮ መሄድ የምትችይ ከሆነ ማትችይም ከሆነ ደግሞ እዚህም የምትፈራረሚያቸው ነገሮች አሉ። እነሱን እንጨርስና ቀጥታ ወደ ክትትላችን እንገባለን። እንደው በመጨረሻ ማስተላለፍ የምትፈልጊው መልእክት ካለ ቀረ የምትይው ሀሳብ ካለ መናገር ትችያለሽ። አይ ምንም የለም። በቃ ያው እንደነገርኩ ነው ሁሉ ነገር። እግዚአብሔር በሆነና ባይሆን ትዳሬ ቢድን ደስ ይለኛል። ይሄ የኛም ፍላጎት ነው፣ ሁላችንም ፍላጎት ነው። እውነት ባይሆንና ውሸት ሆኖ ቢገኝ ደስ ይለኛል። መልካም እንግዲህ እሺ፣ ያው እንግዲህ ውድ ቤተሰቦቼ ከዘሪቱ ጋር የነበረው ቆይታ ይህንን ይመስላል። በቀጣይ የሚሆነው እንግዲህ ክትትል ነው የሚሆነው። ካሜራችን ሁሉም ነገር እንግዲህ እዚህ ቤት ውስጥ እንገጥማለን። ድምጽ መቅጫዎችን ሁሉም ነገር እናስተካክላለን። ውጪም መከታተል ካለብን እሱን እንግዲህ መከታተል ያለብን ቦታ ድረስ እየሄድን እንከታተላለን። እስኪ በክትትላችን የምናገኘው ነገር እኛም ማናቅም እንግዲህ በጣም አስደንጋጭም ነገር ሊሆን ይችላል፣ አስደሳችም ሊሆን ነገር ይችላልና እነዚህ ነገሮች እንግዲህ እስከመጨረሻው እንድትከታተሉኝ በክብር ጠይቃለሁ። እስከ ፕሮግራማችን ፍጻሜ አብራችሁ ነው።
ቆንጆ አለሽልኝ አለው እባክሽ አለ። ስሚ ያቺ ግፋፎ የለችም እባክሽ ዛሬ ቶሎ ከች በይልኝ በእናትሽ። አፍጥኛው እንደ የምነካሽ መምጫዋ ሰዓት እየደረሰ ነው እያልኩሽ በቃ እኔ አሁኑ ምሳ ውጭ ነው የምንበለው። ብቻ ከዚህ ቀስ ብለን የሆነ ቦታ የምንሄድ መስለን በቃ ውልቅ ቶሎ በይ እሺ። ድሮስ እኔን የመሰለ ሸበላ የበቆሎ እሸት የመሰለ ልጅ አግኝተሽ ምን አለብሽ አንቺ ሰጦሻል እኮ ቶሎ በይ። ለማንኛውም ውጭ እንወጣለን። ከዛ ወደ ተለመደችዋ ቦታ ከቸች እንልና የሀገሪቱን ልማት እናስቀጥላለን። በይሽ አፍጥኝ አሁን ቶሎ ነው። ቻው What
የምትፈሪው ነገር እንደማይኖርና ሁሉም ነገር በጥንቃቄ እንደምናደርገው ያስረዳሽ ብዬ ነው። በቃ ስንመለስ አረፍ እንበል ትንሽ። አልቻልኩሽም እኮ አቤት ጭፈራ ለምንዘልቅ አግብቶ መኖር ማንችል ነበር። ቆይ እኔ የምለው ትክክለኛ ያፈቀርነውን የወደድነውን ሰው የምናገኘው ካገባን በኋላ ነው። ለምንድን ነው እንደዛ? እኔ ከመጣ በኋላ ፍቅር ቀንሶ ይሆናል እንጂ እንደምትወዳት እንደምታፈቅራት እርግጥ ነው። 10 ዓመት ሙሉ እኮ ቀላል አይደለም። ግን ያው እኔ በልጬ የተገኘው ነው ነገሩ። ኧረ ያንቺማ የተለየ ሰጦሻል። ውይ ቃላት ራሱ እኮ አይገልጸውም። በጣም ተናትበላ አጣፍጦ ነው የሰጠሽ የፈጠረሽ። አራባህ እንባ ምሳምናም በልተን ብንመለስ አይሻልም? ሰዓታችንን እንደምንጠቀም ያቺ ነገር ዛሬ አስፈልጎኛል። እንደውም በፈለግ ሰዓት ነው አለው። ታዲያስ በልተን ብንመለስ አይዞሽ አውቄኑ ትመለሳለች ያልኩሽ እንጂ ሰሞኑን ዋጋ ሄዳለች። ለዛ እኮ ነው በነፃነት እንደዚህ ያወራል። ምን ነካሽ? አደከምሽ ዛሬ ደግሞ ወገቤ አልተረፈም። አልተቻልሽም። ሻወር ባልወስድ ማለት ነው። ድካም ነበር። አንተ ግን ምን ሆነህ ነው? ሁሌ አንተ ቤት እኔ ከዚህ በኋላ ዛሬ ታይድ ቦራ አልተመቸሽም? በጣም ያስጠላ ቤት ነው። በእውነት ሁሌ አንተ ቤት አይሰለችም? እዛ ቤት መግባት ከዛ ሌላ ቤት አታውቅም እንዴ? ቆይ ያው እኔ እኮ ብዙ ቦታ ስንሄድ ሰው ያን ያህል እንዳያይ ቢመስላስ እንዴ? በቃ በጣም ያስጠላ ቤት ነው። ተመራጭ በቃ እንቀይራለን። በቃ ያሳስብሽ ብቻ እኔና አንቺ ብቻ ፍቅራችን ይቀጥል። ዘላለማዊ የሆነ ፍቅር በቃ ያቺ ግፋፎ ካልሰማች እኮ እስከፈለግን ጊዜ አብረን እንቆያለን። እኔ አንተ አትታኝ ወደ እሷ እንዳትሄድ እንጂ በእኔ በኩል ምንም የሚያሳስብ ነገር የለም።
ቀስ እያልኩኝ ተሸርሽራ እሷ የምትወጣበትን መንገድን ያመቻቻለሁ። አያሳስብሽ። ብቻ ግን ተጠንቀቅ። ሴት ልጅ በጣም ብልህ ስለሆነች አንተን አሽቀንጥራ በኋላ ጉድ እንዳንሆን ጠንቀቅ ብትል ይሻላል። አታውቅም፣ አጠረቅም የዋለች በጣም ነው የምታምነው ነገራችን። እውነት ስራ ራሱ እኮ የሚያሳምን እንግዲህ የእሷን በረከት አንቺ የወሰድሽ አስቸገርሻ። እንግዲህ ከመጣ ቀር ይገርምሻል። ስንቶች እየተመኙኝ እየፈለጉኝ እኮ አላገኙኝም ነበር። እውነት ለመናገር ግን እድለኛ ነሽ። አንተ እኮ ነው የመጣብኝ አይደለም ወደ አንተ የመጣሁት። ቢሆንም ያው መንገድ ስለከፈትሽልኝ ነው። ቆይ ብሎ ሴቶቹ ግን ማለት ነው ብቻውን የሚኖር ብዙ ወንደላጤ አለ። እሱን አይፈልጉም። ትዳር የያዘ ወንድ ነው አብዛኛው ሴቶች ሲፈልጉ። ካገባው በኋላ የተረዳሁት ነገር ቢኖር ድሮ በፊት ላጤ እያለሁ ዞር ብለው የማየው፣ አሁን ግን በቃ ከነሱ ጋር ዴት በቃ ባድረግ ደስ የሚላቸው ብዙ ናቸው። ለምንድን ነው ግን ይሄ ነገር? አሁን ለምሳሌ እንትንም ያገባ እኮ ይመስላል ማለት ቆንጆ ነህ ምናምን ራስን ትጠብቃለህ፣ እጅ ላይ ቀለበት የለም፣ አሳማኝ ነገር የለም እና ያገባህ አይመስልም። ቀለበት ማድረግማ ደስ አይልም እኮ እና ታዲያ ሴቱ በምን እርግጠኛ ነው? ሲቀጥል ደግሞ እንዴት ነው ሲያዩ ቀርበው ሲያወሩ ምናምን ነገር ደስ የምትል ሰው ሆነ ሴቶቹ የሚፈልጉት በቃ ይሄን ሰው እንደምን ወደ ራሴ ያድርገው ብሎ ነው። ቀለል ያለ ታይቶ የሚወደድ እያልሽኝ ነው። ከተዋደድን በኋላ ትዳር ኖረ አልኖረ በምን ማለት ምንም እንትን አይለውም። በቃ እንዴ ስለወደድኩ ትዳር ቢኖርም ባይኖርም አንተ ነው ለእኔ ማምጣት ስራ ነው እንጂ የሚሰራው ሌላ ነገር አላደረግም እንጂ ሴቶቹ ተወደው አይደለም፣ እናንተ ናችሁ ነው ጥፋተኞቹ። እና ታዲያ እያልሽኝ ያለሽው አንተም ቢሆን ገና ነህ ትማርካለህ ሴቶችን እያልሽኝ ነው አይደል? ኦፍኮርስ ዋ ለዚህ ንግግርሽማ እንደው የሆነ ነገር ይገባሽ። እውነቱን ልታመጣልኝ ነው። እስኪ ምን እንደማመጣ በልብሽ ገብችና የማመጣው ነገርና ያሰብሽው ምን እንደሚሆን እናያለን። እስኪ እንግዲህ ይሄው የተቀመጠ ነበር። በቀደም ሳመጣው ያቺ ግፋፎ አላየችውም ነበረና ግን ይሄ እኮ የሚረጋ ዘይት ነው። ደግሞ የሚረጋ ዘይት ያሰማል። አንቺ ደግሞ አሁን እኮ ሰው አሁን ነው የሚቀባው። አሁን ፈሳሹ ዘይት ቢጠፋ የሚረጋው እንኳን ራሱ ድብን አድርጎ ነው የሚረጋው። ይሄን አልፈልግም ወይ ደግሞ ፈሳሹን ገዛልኝ። እሺ ለማንኛውም እሱ ሌላ ቀን ገዛልሻለሁ። ይሄኛው ለእንትን አድርጊ ለቺፕስ ለምናምን የሆነ ኦኬ ቺፕስ ተጠቀማታለሁ። ግን ለሆነ ነገር ተጠባብሽ ወጥ ምናምን ለምሰራበት ትገዛልኛለህ። አይ በቃ ለወጥማ ለቺፕስ ለምናምን የሆነ ለአንዳንድ ነገር ቤት ውስጥ የሚሰሩ ነገሮች አሉ አይደል? ያው በጣም ተሰጠፈሽ ለወጥ ምናምን ደግሞ ሌላ ትገዛልኛለህ አይደል? አረ ግን ዛሬው ነው ራሴን እየሰጠሁሽ አንቺ የሚገዛ ነገር እኔ ለማን ነው የምኖረው? እኔ ነው ጠይቃለሁ ያልኩኝ እኮ ቤት ውስጥ የምጠቀማቸው ነገሮችም ስላለቁብኝ በቃ እንዳላስጨንቅ ስለፈራሁ እንጂ በቃ ጠይቃለሁ። ያሳጠይቂኝ ምን ያንቺ በግልጽ ነው ተራስ ነው ጠይቃታ። አንቺ ለኔ ስንት ነገር እየሆንሽልኝ በገንዘብ የማይተካውን ስንት ነገር እያደረግሽ ደግሞ ለዚህ ለተራ ነገር መሰገናለሁ። ሆነ ምን አባቶች እንዳያሳስብሽ ብቻ ሚስጥራችን አንቺ አለ ችግር የለውም። ማታስብ ደግሞ እንዳታስነቂ ምናምን የዚህ ሰፈር ሰው ምስጥ ታውቂያለሽ? ውስጥ ለውስጥ እንደ ምስጥ ሂደው ነው እንጨቱን በልተው የሚገለብጡት። ስማ ከባድ ነው። ግን እኔ በኔ በኩል ችግር የለውም። ሀሳብ አንቺ ሚስጥረኛ ሁኚ። መቼም አሁን ባለንበት እንደኔ የሚያስደስትሽ ወንድም እንደሌለም ነግረሽኛል አይደል? አንደኛ ነኝ በጣም አንቺም እኮ የተለየ ተፈጥሮ ነው ያለሽ። ይህን ዘይት ብቻ ከሞስድ ሌላ በርበሬ ነው የሚገብሽ ነው እኮ። ታዲያ አሁን እሷ ሳትመጣ ለምን ታመጣልኝ? ፓስታም ካለ እንዴት ነው አስቤዛ አትያል የምትገዙት እናንተ? በርበሬ አለ። እንዴት ያለ በርበሬ መሰለሽ? ሞች ሽታው ራሱ እንዴት እንደሚጠቀቆ ሽሮም ካለ ጨምርበት። ታዲያ ግን ቆጠብ እያደረግሽ እኔ አሁን ሁለት ቤት እያስተዳደርኩ ነው። እውነት ነው አይደል? ችግር የለውም። መረቅ እያደረግሽ ከሽሮም ከበርበሬ ቅመማ ቅመምም ካለ ጨምርበት። እንደምታውቀው ብቻዬን ነው የምኖረው እንግዲህ። አንቺ ለአንቺ የማይሆን ደግሞ ምን አለ? ሰሞኑን ቆንጆ በርበሬ ያስፈጭታለች። ቆይ ላሳይሽ። በርበሬ ነው አንተ ሽታው ከዚህ ራሱ ይጣላል። ምን ነካሽ? ነግሬሻለሁ።
ስለዚህ ይሄ ደግሞ ቅመማ ቅመም ነው። ያው ቢሉ ፈጫዋለሽ በቃ አስቀምጪ። እኔ ለአንቺ የሸምሱ ወፍጮ ቤት ብቻ ደህና ይሁን ሁሉንም ነገር ያስተካክላሉ። አንቺ ታዲያ ምንድን ነው በቃ ምን የሚቸግርሽ ነገር የለም። ለራስሽ ደሞዝሽ እየሆነ ለሚያስፈልግሽ ነገር ብቻ ነው የምታደርጊው። የቤት አስቤዛ ምናምን በኔ ተይው ትመጣለች። እሺ አስቀምጪውና እሺ አንቺ ነው የምጠብቀው። ቶሎ ተመለሽ። እንደው ይቺ ልጅ መጣሽ? ነይ ቁጭ በይልኝ እስኪ። ደግነት እኮ ቤት ቅርብ ሲሆን እኔ እኮ በቃ አሁንማ ጭራሽ አብረሽ የሆነሽ ራሱ እየናፈቅሽኝ ተቸገርኩ። አይችሽ ራሱ ፍቅርሽ ከልቤ አልቀንስ እያለ ነው። ቆይ ነው የሚለው ሰው እኮ የሚወደው ሰው ካጠገቡ ሲሆን ትንሽ ፍቅሩ ይቀንሳል። አንቺ እኮ ካጠገብ የሆነሽ ራሱ ፍቅርሽ እየጨመረብኝ ነው የሚሄደው። ምን ላድርግ እንግዲህ ጥሎብኝ የሰው ፍቅር አለኝ። የሆነ ነገርማ አስነክተሽ ነው። እኔም አስነካለሁ። አንተ ምን ያስነካኝ? ያው ስርስር እያልኩኝ። ኧረ እያስነካሽኝ ነው። አስቀምጥሽው እቃውን? አዎ አስቀምጬው እኮ ቅርብ ቤት ሲኖር በቃ እንደዚህ ነው። ጥሩ ታደርሳለህ። ምን ሌላም ጨምርልኝ ነገር አለ? አይ እንግዲህ ደግሞ አንቺ ቤቴን ባዶ ልታረጊ ነው እንዴ? አይ እንደው ካሰብክልኝ ብዬ ነው። የልጅ አባት መሆኔንማ እንዳትረሺ። እንዴት ሆኖ እንዴ? እናውቃለን እኮ እናውቃለን። አላጎልብህም ብዬ ነው። ትንሽ ነው የምወስደው ብዬ ነው። የሚስቴን ስንት ነገር እየተካፈልሽ እድለኛ ነሽ በጣም። ስሚ ጨፍኝ። አሁንም በልብሽ የማመጣውን ነገርና የሚመጣውን በኋላ ታገናኛለሽ ማለት ነው። ጭፍን ግለጭ እስክመለሽ ድረስ መግለጽ የሚባል ነገር እንዳታስብ። ቅቤ እንኳን አይመልሽ። ይሄ የኔ ፍቅር አሁን ተገለጭ። ሰርፕራይዝ ታድዬ አይሻል በጣም ገና ምን አይተሽ? የዓለማችን ሁለተኛዋን ጨረቃ አንቺ ነሽ የምትሆኚው። አመሰግናለሁ በጣም እንዳያሳስብሽ። ይሄ ደግሞ የምሽታችን ማሳለፊያ ውስኪ። እውነት ደስ ይላል። ጭራሽ የማትገመት ሰው ይወጣል። እኔና አንቺ እንኳን ይሄን ቀምሰን እንዲሁም ራሱ ብሶብናል። አስበሽዋል? በዛ ላይ ይሄን ጠጥተንበት ወደ ሻት አበባ ቆንጆ ነው በጣም ሲያምር። እኔ ደግሞ አበባ እወዳለሁ። ላንቺም አልሆነው ነገር የለም። እውነት አመሰግናለሁ። ከአይምሮዬ በላይ እኔማ ስንት ነገር እንዳሰብኩ ዱቄት ብታመጣ መሰለኝ እንዳልኩ ቅቤ የምታመጣ መሰለኝ። አንቺ ደግሞ ዱቄታ ማረግሽኛል። ምን እንደማሰብ ታውቂያለሽ? ተኝቼም ስራ እየሰራሁ መንገድ ላይ እየሄድኩ አንቺን ደስተኛ ሊያደርጉ የሚችሉ ነገሮችን ብቻ እኮ ነው ሳስብ ሞሮ ከምንም መቴ እኮ የሚገርምሽ ነገር ያሳየኸኝ እኮ ነው። የሚያክል ተጨንቀህ አስበህ እንደዚህ እንደምታረግ ግልጽ ነው። ልቤንማ ጠባሹ በቃ ይላል። የግልሽ አለችው ተቆጣጠርሽው። የፍቅርሽ እስረኛ አደረግሽ እኮ በቃ የግል እስረኛ ተስካተትሽ። ሄሎ ወይዬ የኔ ማር ደህና ዋልሽልኝ? አለሁልሽ። ምን ነው እየመጣሽ ነው እንዴ? እሺ ከዛስ? ኧረ ተይ በጣም አሟቸዋል። ኧረ ችግር ለእኔ አታስቢ፣ አይደብረኝም። ማማዬ ጋር እየተጫወትን ፈታ እያልን እንጠብቅሻለን። ምንም አይደብረኝም። እሺ እንዳታስቢ። እንደውም በቃ በደንብ አስታሚያቸው። እሺ ቢያንስ ነገ እንኳን አትመጭኝም? የኔ ማለት እኮ እኔ የምልሽ ቢያንስ እንኳን ነገ አትመጭልኝም? ኧረ እኔ አይደብረኝም፣ ችግር የለውም። በቃ እስኪ ድኑ ድረስ አስታሚያቸው። ምንም አያሳስብም፣ አይደብረኝም፣ አታስቢ።
አሁን ጓደኞቼ ጋር ወጣ ብዬ እኮ ምሳ በልተን ምናምን ነገር ልክ ቤት ገብቼ አረፍ ስል ነው የደወልሽው። እሺ አይርባትም፣ ችግር የለውም ምግቧን እሰራላታለሁ። አታስቢ በቃ እስኪሻላቸው ድረስ አስታሚያቸው እንደዋወላለን። ቤቱ ችግር የለውም። በቃ ምን ይሆናል ብለሽ ነው? እሺ የኔ ማር ቻው። እሺ እደውልልሻለሁ። አክስቴ ላይ ትንሽ አሟቸው ነውና ሐኪም ቤት ነው ያለ ነው። እስኪሻላት ድረስ 1-2 ቀን አልመጣም። ማማዬን አደራችኝ። አየሽ ፈጣሪ እንዴት እንደሚወደን ፈጣሪ እንዴት እንደሚወደን አይሻል? እኛ አብረን ጊዜ የምናሳልፍበትን ነገር እኮ ነው እያመቻቸልን ያለው። አንደኛችን ደግሞ ቢሆን 15 ቀን በቃ ብትን ነበር። እንደው ፈጣሪ ግን የሰው ችግር ይገባዋል። አንቺ ጉደኛ ልታስጨፍሪኝ ነው አልመጣም ብሎ አሁን መክፈት ይቻላል። ወይኔ አየሽ፣ ይሄ ደግሞ ማታ ከስራ ደግሞ ስትመጪ ምግብ እስክትሰሪ ወጥ እስክትሰሪ ድረስ በዳቦ እቺን ሁኔታ በዛብኝ። እውነት አሪፍ ነው። ዳቦ ካላንጣልኝ ማለት ነው። ልቀምሽው? አዎ እንዴ አንቺ በቃ እኔ ያዝኩትን ነገር በሙሉ ካልቀመሽ እኮ ግድ ነው። ደስ አይልሽም? የኔ ጣፋጭ ይሄው ዳቦ እየቀለድክ መሆን አለበት። አይ ማንም ስለሌለ እሷም ስለማትመጣ አንዴ ይችላል። ምን አንዴ ይቀድላል እንዴ? አንቺ ደግሞ እዛ ራሱ ወቅቤ ነው ወጣህ ተቀጥሟል። እዚህ ደግሞ ድጋሚ ምንም እንደማናደርግ ወቅላት መካከል በኋላ እረፍ። እውነት እንዴ ቀድላለህ እንዴ? እዛ እንደዛ ይሄን የመሰለ ወርቃማ ድል ደግሞ እናቃጥል እንዴ? ደግሞ አልቻልኩም ማቃተኝ። እውነት አይደግምሽም። ቀስ እውነት ደግሞ አሁን ደግሞ አልፈልግም። እንደ ቅድሙ አልተሰማምሽም? እሺ አልፈልግም። በቃ እኔ አልፈልግም። እውነት ደክሞኛል። እኔ በጣም ደክሞኛል። እውነት ደክሞኛል። ተወኝ በእናትህ። ያው ገና ስንት ቀን ነገም እኮ እናት በጣም ማለት ቀን ከመጣች እኮ ከቤቱ አትወጣም እኮ። 2 ቀን ሲቀጥል ደግሞ ቤት ውስጥ የምናደርግበት ቀን ናፍቀኝ እያልሽ እራስሽ አልነበርሽ? በቃ በኋላ ማታ እኔ አሁን ደክሞኛል። በእናትሽ አላሳዝንም። ልሙት። እሺ ይሄ ማለት ቤት ውስጥ የምናደርግበት ቀን ናፈቀኝ እያልሽ ስታወሪኝ የነበርሽው አንቺ አልነበርሽ? ግን ዛሬ አይደለም። አንቺ ደግሞ ያው እንግዲህ ውድ ቤተሰቦች አሁን ላይ ያው ያገኘናቸውን ነገሮች እያንዳንዱ እናንተ ተመልክታችሁታል። እንግዲህ ያው በቀጥታ እንግዲህ የሚደረገውን ነገርም ለማሳየት ለሷ በአፋጣኝ እንግዲህ ደውይላት እየመጣች ትገኛለች። እንግዲህ እሷ ደግሞ መታ የሚሆነው ነገር አብረን እንከታተል። ደርሳለች። ያው አሁን ደውላልኝ ነበረ። አትሊስት 5 ደቂቃ ምናምን የሚፈጅባት ነው። ያው ደርሳለች። ነይ ዘሪቱ አለን። እግዚአብሔር ይመስገን አለን። እስኪ ግቢ ተቀመጭ። ምንድነው የተፈጠረ ነገር አለ እንዴ? ያው የተፈጠሩ ነገሮች አሉ ዛሬ ላይ። ትክክል ይገባኛል። በጣም ያገኘናቸው ነገሮች አሉ፣ ያልተጠበቁ ነገሮች። እነሱን ለማሳየት ነው እንግዲህ አንቺን ያስጠራሁሽ በአፋጣኝ። ስለዛም ይቅርታ፣ በጣም ይቅርታ መጠየቅ ፈልጋለሁ። አቻው ስላመጣሁሽ። ሰላም ነው
ልጅሽ ደህና ነች፣ ግን ያው የተፈጠሩ አንዳንድ ነገሮች አሉ። በእናትሽ እስኪ ተመልከቹ። እንዴ የኔ ጉር ነው ያንቺ ጉር ነው እንግዲህ። እየጨፈረ እየተወዛወዘ መጠጥ እየተገባበዘ አበባ እየተሰጣጠ ወይኔ 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 እናንተ ቤት ነው በርበሬውንም ሲሰጥ እንዴ እኔ የተለቀ እንዴት አለቀላለሁ። ለካ እሱ ነው እንደዚህ ጉድ የሚያደርገኝ በገዛ ቤት። አይዞሽ አሁን አንቺ ተረጋጊ። በቃ መጮ ምናምን አሁን ቀጥታ እየታየ ነው። ቀጥታ ነው ቤት ውስጥ ነው እንግዲህ። አሁን ቤት ውስጥ ናቸው እንደዚህ ያደረጉ። ይሄው ቤት ውስጥ ነው እንግዲህ ቀጥታ ያደረጉ። አቤት ውጭም አለ ፈጣሪ ሆይ ምን ታሳየኛለህ? ምን ውስጥ ሲገቡ ፔንሲዮን ሲይዙ አንቺ በምትወሪበት ሰዓት ላይ እያንዳንዱ ነገር አለ እንግዲህ። ወይኔ ጉዴ ወይኔ ወይኔ ተረጋጊ እባክሽ ተረጋጊ። ምን እረጋጋለሁ? ወይኔ ጉዴን እያሳየኝ እያንዳንዱ ነገር እንግዲህ ወይ ጉዴ ነገር ይሄ የመጨረሻው እንግዲህ ይዘታችን ይሄ ግን እሱ እያየው አይደለም አይደል? እያየው አይደለም። አሁን ገብተን መያዝ እንችላለን። ቀጥታ ሁሉም ነገር ቀጥታ እያደረጉ ነው ያሉት። በስመ አብ ጉር ነው የማ ጉር ነው። ምን እንደምታሳየኝ በእናትህ። በቃ አሁን ታዲያ ለምን እንቀመጣለን? ና እንውጣ። ለምን እንቀመጣለን? እባክሽን ተረጋጊ። አንቺ መጀመሪያ ምን እረጋጋለሁ? ወይኔ እያሳየኝ ተረጋጊ እባክሽ ተረጋጊ። ተረጋጊና ተረጋጊ ወይኔ ተረጋጊ። ወይ ጉዴ ወይ ጉዴ ይሄን ሁሉ ጉዴ ነው የገባሁት። ተረጋጊ ተረጋጊ እባክሽ ተረጋጊ። ኧረ ምንም መረጋጋት ተረጋጊ። ወይኔ ወይኔ ሰራልኝ እኮ ሰራልኝ። ይሄ እኮ ሰራልኝ እኮ ሰራልኝ። እኔ አምኜው ቤቴን ጥዬለት እኮ ሰራልኝ እኮ ሰራልኝ። አንዴ የሆነ ነገር ነው እባክሽ ተገተነው ነው። ተረጋጊ ትቀንደተን አምኜው ክፈት አቤት ማን ነው? ምንድን ነው? ከየት ነው? ወዴት ነው? እነማን ናችሁ? ምንድን ነው? አከፍቱን በሩ ሰብረን ነው የምንገባው። እሺ መጣሁ። ትንሽ ራሴ ነው። እኝታ ነው። ክፈት በሩ። ታረጋው ልጃጀን ነው ያንዳንዱ ነገር። ክፈት አብራ ክፈት። ለምን ቆለፍከው በሩ? ክፈት። ሰብረን ነው የምንገባው። ክፈት። ለምን ቆለፍክ በሩን? ክፈት። ምን ምክንያት አለ የምቆልፍበት? አንተ